ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ በአዲስ ዩቲዩብ መጥቻለሁ። ዛሬ እንግዲህ ለየት ባለ መልኩ ወደ አይሲቲ ጎራ ብያለሁ። ዛሬ የምናየው ጆኤል ጣላርጌን ነው። እንግዲህ ጆኤል ጣላርጌ እንደምናውቀው በተለያዩ የአይሲቲ ኢንፎርሜሽን ቴክኖሎጂ የኤአይ ይዘቶቹ ይታወቃል። እንግዲህ ጆኤል ጣላርጌ ስለ እሱ ስናወራ ወደ 374 ቪዲዮዎች ከ121 ሺህ ሰብስክራይበሮች በላይ አሉት። እንግዲህ ጆኤል ጣላርጌ በጣም የሚታወቀው አድቫንስመንት ኦፍ ኒው ቴክኖሎጂስ ኢንፎርሜሽንስ ጋዘር በማድረግ ነው። እንግዲህ ጆኤል ጣላርጌን የምናውቀው ብዙዎቻችን የተለያዩ የኢንፎርሜሽን ቴክኖሎጂ ሲምፖዚየሞች ላይ በመሳተፍ ለተመልካቾቹ ለተከታዮቹ አዳዲስ ይዘት ያላቸውን ቴክኖሎጂዎችን ያቀርባል። በስልክ በመኪና እንዲሁም ከዓለም ላይ ከተፈጠሩ የተለያዩ የቴክኖሎጂ ይዘቶች ጋር በተገናኘ ቀለል አድርጎ ግልጽ ባለመልኩ የሚያቀርብ የዩቲዩብ ቻናል ነው። ጆኤል ጣላርጌ እንግዲህ አሁን ላይ ያው ከዘመኑ ጋር በመሄድ አድቫንስመንት ኦፍ አርቲፊሻል ኢንተለጀንስ ከስልኮች ጋር ከመኪናዎች ጋር ያለውን ነገሮች ያቀርባል። እንግዲህ ዓለም የደረሰችበትን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ለተመልካቹ የሚያቀርብ የዩቲዩብ ቻናል ነው። እንግዲህ በጆኤል ጣላርጌ ደስ የሚለው ፓርት ዳይሬክትሊ አንዳንድ ሲምፖዚየሞች ላይ በመሳተፍ ቀጥታ ለውድ ተከታዮቹ ያቀርባል። ከዛም በተጨማሪ የዩቲዩብ ቪዲዮ ኳሊቲው ደስ ይላል፣ ድምፁ በጣም ያምራል። ዳይሬክት የተቀረጹ ቪዲዮዎችን ነው የሚያቀርበው። ባይጋነን ከ4K እና ከዛ በላይ የሆኑ ቪዲዮዎችን ያቀርባል። ጆኤል ጣላርጌ የቪዲዮ ርዝመቶቹ ብዙም አይደሉም፣ ቀለል ያሉ ናቸው። እንግዲህ በዓለም ላይ ያልተዳሰሱ ነገሮች የሉም። በኢንፎርሜሽን ቴክኖሎጂ ጆኤል ጣላርጌ የራሱን ድንጋይ ያስቀመጠ ያለ ወጣት ዩቲዩበር ነው። እኔ ቆይቷል እሱን መከታተል ከጀመርኩ። እሱን አምኜ ስልክም ገዝቻለሁ ባለው ስፔሲፊኬሽን። ከ10 ሬት ብሰጠው ጆኤልን 9.9 ሰጠዋለሁ። ያው ብዙ ጊዜ ሙሉ አይሰጥም፣ ምክንያቱም ሙሉ ከሰጠነው በዛው ስሜት ሊቀርብን ስለሚችል የጎደለችውን ፍለጋ እንግዲህ ጆኤል ጣላርጌ አንዷ ጉለቴ ምንድናት ብሎ እሷን ሲፈልግ ብዙ ሪሰርች ያደርጋል ብዬ አምናለሁ። ለዛሬ የላችሁ የቀረብኩት ጆኤል ጣላርጌን ከኢንፎርሜሽን ቴክኖሎጂ አድቫንስመንት ነው።